180 ካሬ G+3 ዓለም ባንክ ቱሉዲምቱ አካባቢ የሚገኝ G+3 ላይ በጣም ሰፋ ያለ ለቀቅ ያለ ቤት ነው ይዤላችሁ ይቀርባል። ሰላም የዩቲዩብ ቤተሰቦቻችን፣ ኢትዮ ቤት ኔት በዚህ ቻናል ላይ አዳዲስ ቤቶችና እንደዚሁም ደግሞ የተሰሩ እንደዚሁም ደግሞ ለቀቅ ሰፋ ያሉ ለባንክም ለካሽም የሚሆኑ ቤቶችን ይዘን እየቀረብን እንገኛለን። አሁን 180 ካሬ G+3 በዓለም ባንክ ቱሉዲምቱ አካባቢ የሚገኝ ነው ይዤላችሁ የቀረብኩት። ተመልከቱት። ሳሎኑ ሰፋ ለቀቅ ያለ ግራውንድ ፍሎር ላይ ሳሎን እንደዚሁም ኪችን ይገኛል። ግራውንድና ኪችን እንደዚሁም ደግሞ ሰፋ ለቀቅ ያለ ሳሎን ይገኛል። አሁን እድሳቱ ሙሉ በሙሉ እያታደሰ ያለ ወይም ደግሞ የቀለም ስራ ብቻ ነው የቀረው። እሱም ተጠናቆ ነው የሚሰጠው። ይህ የሚገኘው በዓለም ባንክ ቱሉዲምቱ አካባቢ የሚገኝ G+3 180 ካሬ ነው። በጣም ሰፋ ለቀቅ ያለ ቆንጆ ግቢ ያለው እንዲሁም ደግሞ G+3 የሆነ ነው። አሁን ወደ አንደኛ ፎቅ ላይ እንወጣለን። አንደኛ ፎቅ ላይ እያንዳንዱ ፍሎር ላይ ማስተር ቤድሩም እንደዚሁም ደግሞ ሳሎን፣ ክሎዜት ወይም ደግሞ የልብስ መልበሻ ክፍል ያለው ነው ይዤላችሁ የቀረብኩት። የምትመለከቱት አንደኛ ወለል ላይ የሚገኘው ክሎዜት ለብቻው አለው። እንደዚሁም ደግሞ አንድ ተጨማሪ ክፍል ደግሞ ከጎን ያለው ባዝሩም ለብቻው ሴፓሬት ባዝሩም ያለው ሁለት መኝታ ቤት እንደዚሁም ደግሞ ሁለት ባዝሩሞች አንደኛ ወለል ላይ የሚገኝ ይኖረዋል። ልክ እንደዚሁ ሶስተኛ ወለል ላይና ሁለተኛ ወለል ላይም እንደዚሁ ተመሳሳይ ክፍሎች ናቸው ያሉት። ይህ ሙሉም በሙሉ ሃንድ ግሪሉም አልቆ እንደዚሁም አሉሚኒየሞቹ አልቆ ነው የሚሸጠው። ይህ የሚገኘው በዓለም ባንክ ቱሉዲምቱ አካባቢ የሚገኝ ሲሆን የዚህ ቤት መሸጫ ዋጋ 32 ሚሊዮን ነው። 32 ሚሊዮን ብር ነው። እንደዚሁም ካርታ ያለው ስም መዞር የሚችል በባንክም በካሽም መሆን የሚችል ነው ይዤላችሁ የቀረብኩት። አዋጭ አማራጭ ቅናሽ ርካሽ ብላችኋል። የተለያዩ ሳይቶች ላይ ቤቶች ይዘን እየቀረብን እንገኛለን። አካውንታችንን እንደዚሁም ደግሞ ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ኢትዮ ቤት ኔትን ሰብስክራይብ አድርጉ። ጥሩ ቤቶችን እንደዚህ አይነት ቆንጆ የታደሱ ያልታደሱ እንደዚህም ደግሞ ሴሚ ፊኒሺንግ ላይ ያሉ ቤቶች እንዲደርሳችሁ አካውንታችንን ፎሎ አድርጉ። አካውንታችንን እንደዚህም ሰብስክራይብ አድርጉ እንላለን። የተለያዩ ቤቶች ይደርሳችኋል። አዋጭ አማራጭ ቅናሽ ርካሽ የምላቸውን በየሳይቱ ላይ አዲስ አበባ ላይ ያሉ በየሳይቱ ላይ ያሉት አፓርትመንቶች፣ ኮንዶሚኒየሞች እንደዚሁም ደግሞ ማህበር ቤቶችና እንዲሁም ፎቆች የተሰሩ ፎቆች እንዲደርሳችሁ ከፈለጋችሁ አካውንታችንን ፎሎ፣ ላይክ እና ሼር ማድረግ አይርሱ። እዚህ ጋር የምትመለከቱት ክሎዜት አለው። እንዲሁም ደግሞ ባዝሩሞቹ ሰፋ ለቀቅ ያሉ ናቸው። አክሰሰሪ ብቻ ናቸው፣ ቶይሌተሪ አክሰሰሪ ብቻ ናቸው የቀራቸው። እነሱም ይገጠማሉ። ሁሉም ነገር ተገጥሞ ነው የሚሸጠው። 32 ሚሊዮን ብር ነው መሸጫ ዋጋው። የዚህ ቤት መሸጫ 32 ሚሊዮን ብር ነው። በባንክም በካሽም መሆን የሚችል ነው። ባንክ አዘጋጅታችሁ ከመጣችሁ መሆን የሚችል ነው። G+3 180 ካሬ ነው። ይህ የሊዝ ነው። G+3 180 ካሬ ነው። ይደውሉልን።